በማድረግ በትግራይ ላይ ጦርነት ታውጇል የሚል መግለጫ ማውጣታቸው ይታወሳል። የነ ደብረጽዮን ቡድን ያንን ተከትሎ ጉዳዩ እየተነሳ ነው። እንደሰማነው ከሆነ የወልቃይት ሰቲት ሁመራ ባለስልጣናት ምላሽ ሰጥቷል ለህወሓት መግለጫ። እስቲ ምንድነው እዛ አካባቢ ያለው ከወልቃይት ሰቲት ሁመራ ዞን ባለስልጣናት ወቅታዊ እንቅስቃሴዎች እንነሳና ምን እያደረጉ ነው? ለህወሓት የሰጡትስ ምላሽ ምንድነው? ከልብ አመሰግናለሁ መሳይ፣ እንዲሁም አንከር ሚዲያ። አሁን ያነሳው የትግራይ ነጻ አውጪ ድርጅት በተለይ አሁን መሃላቸው ባለው ክፍፍል ወድቀውበት ያለ ምስቅልቅል በሚመለከት በተለይ ደግሞ የወልቃይት ጠገዴ ጠለምት ቀደም ብለን በአንተ ሚዲያም ተገኝተን እንደዘገብነው በተለያየ በኢትዮጵያ ውስጥ ባሉ የተለያዩ ቦታዎች ያንን አካባቢ ሰብሮ ለመግባት የሚደረገው እንቅስቃሴ እያሳሰበው ስለመጣ ዞኑን በኃላፊነት ተረክበው እያስተዳደሩ ያሉት የዞኑ ኃላፊዎች ህዝባቸውን ለዳግም እልቂት፣ ለዳግም ጥፋት፣ ለዳግም ስቃይ እንዳይዳረግ በሚል ትልልቅ ወታደራዊ ስልጠናዎች እየተካሄዱ መሆናቸውን ያው በግልጽ የአደባባይ ምስጢር ነው። በተለያዩ ማስ ሚዲያዎች ሲዘገቡ ይታያል። ኢቭን የትግራይ ሚዲያዎችም በብዛት ሲዘግቡት ይታያል። ይሄ ጦር ደግሞ አጠቃላይ የሚያደርገው ስልጠና አጥፍቶ ጠፊ ስለሆነ ትህነግ የሚባል የትግራይ ነጻ አውጪ ድርጅት አሁንም ለአንዴና ለመጨረሻ በቀቢጸ ተስፋ ያንን አካባቢ የጦር አውድማ ለማድረግ ያለው እንቅስቃሴ በሚገባ መረጃ ስላላቸው የወልቃይት ጠገዴ ጠለምት ዞን ወይም አስተዳዳሪዎች ወይ ኃላፊነት ያላቸው ሰዎች ባላቸው ስለላ ተጠቅመው ትግራይ ውስጥ እየተደረገ ያለው በተለይ በነ ደብረጽዮን አካባቢ እየተደረገ ያለው ጉዳይ በቅርበት ስለተከታተሉት ያንን ትግራይ ውስጥ ሄደው ወረራ ለመፈጸም ሳይሆን ህዝባቸውን ከዳግም ጥፋት እንዲድን በማድረግ ትልልቅ ወታደራዊ ስልጠናዎች እየተደረጉ ነው። ህዝባችን በደስታ በፍላጎት ወንዱም ሴቱም ትንሹም ትልቁም ሽማግሌውም ምንም ሳይል ሁለንተናዊ ዝግጅት ወታደራዊ ዝግጅት እያደረገ ራሱን ለመከላከል እየታጠቀ በሞራልም በሁለንተናዊው ራሱን አዘጋጅቶ ይገኛል። ስለዚህ ይህንን ያሰጋቸው የትግራይ ነጻ አውጪ ድርጅቶች አሁንም ያንን አካባቢ ያው በንቀት የትግራይ መሬት ነው የሚሉት እነሱ በትግራይ መሬት ውስጥ ሰፋፊ ቦታዎች የአማራ ኃይል መጥቶ እያሰለጠነ ነው የሚሉት ያ ቦታ ለቆ እንዲወጣላቸው በፕሪቶሪያው ስምምነት አማካይነት አማራ እዛ ቦታ መኖር የለበትም፣ ያ ቦታ ታሪካዊ የሆነ የትግራይ ቦታ ነው የሚሉት አሁንም ከትናንትና ህልማቸው ከትናንትና በደላቸው ትናንት ካፈሰሱት ደም ወንጀላቸው ያልተላቀቁ አሁንም ዳግም ወንጀል ለመስራት የሚያደርጉት የቀቢጸ ተስፋ ድግግ ነው። በአጠቃላይ ወደ እነሱ ስንሄድ አሁን ትግራይ ውስጥ ያለው ተጽዕኖ በሳይ ሁሌ እናንተም እንደምትዘግቡት አንዴ በአቶ ጌታቸው ረዳ፣ ሌላው በነ ደብረጽዮን፣ በሶስተኛ ደረጃ ደግሞ ራሱን የቻለ እንቅስቃሴ ትግራይ ውስጥ እየተደረገ ስለሆነ ትግራይ ውስጥ በቲፒኤልኤፍ ትልልቅ ቦታ የነበራቸው ለምሳሌ እንደነ ኬሪያ ኢብራሂም ብታይ፣ እንደነ አቶ አለቃ ጸጋይ ብታይ፣ ሌላ አቶ ጣዕም የሚባለውም በተደጋጋሚ በአጠቃላይ አሁን የትግራይን ህዝብ ሲያጭበረብር የነበረው የትግራይን ህዝብ በስፍር ቁጥር የሌለው እልቂት እንዲፈጽም ሲያደርግ የነበረው የወያኔ ጉድ እርቀስ ጋር እየወጣ ስለሆነ የህዝቡን ጥያቄ ለማስታገስ ሲባል እንደገና አይኑን ወደ ወልቃይት አማትሮ አሁንም ወልቃይት ልቀቁልን፣ ወልቃይት የኛ ነው፣ እንደዛ ካልሆነ በስተቀር እኛ የሚፈለገው መንግስት እንደማይሰጠን አውቀናል፣ ስለዚህ አማራጫችን በኃይል ያንን አካባቢ መያዝ ነው እያሉ ሁሌ እየደደፉ አዋጅ እያወጁ ታምቡር እየመቱ ያሉበት ሰዓት ስለሆነ ይህንን ለመመከት ይሄ እንቅስቃሴ ይደረጋል። ይሄ አሁን የወልቃይት ጠገዴ ጠለምት መልስም የሰጠው ከዚህ በመነሳት ነው። ምክንያቱም የነ ኮሎኔል ዝግጅት ብዙ መልስ መስጠትም አስፈላጊም አልነበረም። ምክንያቱም መልስ መስጠት በሚፈለግበት ሁኔታ ተዘጋጅቷል፣ ቀደም ብዬ ለመግለጽ እንደሞከርኩት። ነገር ግን ያው እንግዲህ በትግራይ ነጻ አውጪ ድርጅት መግለጫ እስካወጡ ድረስ ያንን አጸፌታ መግለጫ ለመስጠት ዛሬ በነ ኮሎኔል የወጣውን መግለጫ አይቻለሁ። አግባብ ያለው ተገቢ የሆነ መልስ ነው ማለትም ይቻላል። መሳይ አቶ ቻላቸው እንግዲህ ህወሓት ተደጋጋሚ መግለጫ ነው ያወጣው። ባለፈው የኢትዮጵያ ዜና አገልግሎት ድርጅት በትግርኛ አንድ ዜና አቅርቦ ነበር። በዜናው ላይ በአማራ ክልል ከሚገኙት ከሁመራ እስከ ጎንደር የሚሰሩ የመንገድ ስራዎች በሚል የቀረበውን ዜና መነሻ አድርጎ ይሄ ትንኮሳ ነው፣
ምዕራብ ትግራይ የሚባለውን አካባቢ ነው በአማራ ክልል ስር እንዳለ አድርጎ ይሄ ህገ መንግስቱንም የፕሪቶሪያኑም ስምምነት የሚጥስ ነው በሚል ቀርቦ ነበር። አሁን በአንድ ሳምንት ልዩነት ውስጥ ሌላ መግለጫ የተሰጠው፣ በዚህም መግለጫ የተከሴ ዘብ በሚል በምረቃ ፕሮግራሙ ላይ የተካሄደው የባለስልጣናቱ ንግግር ጠብጫሪነት ነው፣ ጦርነት ማወጅ ነው የሚል ነገር ነው ያነሱት። እንግዲህ የሰቲት ሁመራ ባለስልጣናትም የወልቃይት ሰቲት ሁመራ ዞን ባለስልጣናትም መልስ ሰጥተዋል። የፕሪቶሪያውም ስምምነት ሆነ ህገ መንግስቱ የህወሓት ቡድን የሚገዛለት ሳይሆን ዝም ብሎ ቃሉን ይጠራዋል እንጂ ለመርህና ለህግ የማይገዛ ቡድን ነው በማለት ነው የገለጸውና ወደ ኋላ የምንመለስበት ምንም ነገር የለም ይላል መግለጫው ለህወሓት በተሰጠው የወልቃይት ዞን መግለጫ ላይ። ሁለት ወገኖች በዚህ ደረጃ ፍጥጫ ውስጥ የገቡበት ሁኔታን እንዴት ማየት ይቻላል? እንግዲህ ጦርነት ነው፣ 1 ሚሊዮን ሰው ያለቀበት ጦርነት ነው የተካሄደው። ከዚህ በኋላ ለሌላ ዙር ጦርነት አካባቢው ቀጠናው በዛ ደረጃ ጦርነት ይካሄድበታል ብለን እንጠብቃለን። አዎ እንግዲህ ምንድነው መሳይ የዚህ የትግራይ ነጻ አውጪ ድርጅት ተደጋጋሚ መግለጫ የሚጠበቅ ነው። ምክንያቱም ከመግለጫ ውጭ አሁን የትግራይን ህዝብ በቅጡ ማስተዳደር አልቻለም። የትግራይን ህዝብ ጥያቄ በአግባቡ መመለስ አልቻለም። የትግራይ ህዝብ በተለይ ወጣቱ ለውጥ ፈላጊው ጥያቄ ለማዳፈን ሲባል የውስጥ ችግር ውጫዊ ለማድረግ ጣቱን በወልቃይት በጠገዴ የመቀሰር አዝማሚያዎች እየታዩ ነው። ይሄ ደግሞ ግልጽ የሚታወቅ ነው። እናንተም በየቀኑ የምትተነትኑት ጉዳይ ስለሆነ አማራጭ ያለው ጉልበት ይሄንን ከማለት ውጭ አሁን ምንም ማድረግ የሚችል አቅም የለውም። አቅሙ በሁለንተናው መልኩ ተራግፏል፣ ሟሿል። አጠቃላይ በመኖርና ባለመኖር ላይ ያለ ድርጅት ስለሆነ ይሄ መግለጫ የሚጠበቅ ነው። ከዚህ በላይ መግለጫ ሊያወጣ ይችላል። በቀደመ ወጥቶ በነበረው የሁመራ ጎንደር በሚለው ላይ አሁንም ቢሆን ውሸት ሲደጋገም እውነት ይመስላል በሚባል ጉዳይ ወልቃይት ሁመራ የሚባል ነገር ጥንትም የአማራ መሬት መሆኑ ግጥም አድርገው እነሱም ያውቁታል። እንዲያውም በዚህ አጋጣሚ ነገሩን ካነሳው ሰሞኑን ብራኬ ሾው ከሚባል አለቃ ጸጋይ የትግራይ አስተዳዳሪ የነበሩ አንድ ኢንተርቪው አዳምጥ ነበር። በ77 በሙሉ ትጥቅ፣ ስንቅ፣ ነዳጅ በሙሉ ይመጣላቸው የነበረው ወደ ትግራይ በኤርትራ ነው። ምክንያቱም ያንን የጎንደር አካባቢ ጥሰው መግባት አይችሉም ነበር። ስለዚህ ወልቃይት ጠገዴ የኤርትራ መሬት በኤርትራ ማለፍ ሲሳናቸው ስንቅ ለማምጣት ባይሆን ፍቀዱልን ተብሎ የዛኔ ነው በውስጥ ለውስጥ ከተወሰኑ የትግራይ የወልቃይት ተወላጆች እንደው የሆነ ነገር አድርገው የገቡበት። ይሄ ደግሞ አቶ ዶክተር አረጋዊ በርሄም በግልጽ እኛ የሆነ ሳፕላይ እንትን ለማድረግ ሎጂስቲክ ለማመላለስ የተጠቀምንበት ነው እንጂ የወልቃይት ጠገዴ ጠለምት ህዝብ ትግራይ ሆኖ አይደለም ብለው በሚገባ መልሰውታል። ወደ ጦርነቱ እንትን ለማድረግ አሁን ይሄ በቀቢጸ ተስፋ ያለው የነ ደብረጽዮን ድርጅት አንደኛ በኢትዮጵያ መንግስትም ቢሆን ህልውናውን ያጣ ህገ ወጥ የሆነ የት ላይ እንዳለ ህዋ ላይ ያለ ዝም ብሎ የተንሳፈፈ ድርጅት ስለሆነ አሁንም የጦርነት ነጋሪት በመጎሰም ላይ ይገኛል። ወደ ወልቃይት ጦርነት ሊከፍት ይችላል። አይሞከር ማለት አይደለም፣ ደጋግመን ያልነው ነው። አሁን በሱዳን ያለው ኃይል በተለይ ይሄ አርሜ 70 የሚባለው ደጋግመን አንተ ጋርም እንደገለጽ ነው ሙከራ ያደርጋል። በውስጥም በትግራይ አካባቢ በተለያየ መልክ ትንኮሳ ሲያደርጉ ይውላሉ። ነገር ግን ህዝባችን አንድም ቀን ያልሞከሩት ቀን የለም። አንድም ቀን ደግሞ ተሳክቶላቸው ሳይሆን ቢቀር ከብት ሰርቀው ሊሄዱ ይችላሉ፣ የሆነ ነገር አድርገው ሊሄዱ ይችላሉ። ካልሆነ በስተቀር ሙከራ ይደረጋል። እንደገና ደግሞ አሁንም ቢሆን አገር የመሆን ህልማቸው በተለይ በሱዳን በኩል የተሰጣቸው ተስፋ ስላለ በአልቡርሃን መንግስት የተገባላቸው ቃል ስላለ አገር የመሆን ህልማቸውን ለማሳካት ያንን አካባቢ የጦር አውድማ ለማድረግ ጦርነት አይሆንም ማለት አይቻልም። በተለይ ደግሞ የወልቃይት ጠገዴ ጠለምት ዞን ያንን አካባቢ ያስተዳደሩ ያሉ ሰዎች በብዛት የሚያውቁት ጉዳይ ነው። በነገራችን ላይ ይህንን ነገር ለማረጋገጥ ወንድም
መሳይ ይሄንን በሚገባ ስለተገነዘቡ የወልቃይት ጠገዴ ጠለምት ምሁራን ማህበር አሁን ለምሳሌ የውጭ ኗሪነታቸው አዲስ አበባ የሆኑ የውጭ ዲፕሎማቶችን እስካሁን ድረስ ባልታየ መልኩ የወልቃይት ጠገዴ ጠለምት ህዝብ የትግራይ ነጻ አውጪ ድርጅት ምን ያህል አስከፊ ሰብአዊ መብት ጥሰት እንዳደረገ ካሁን በፊት ባልተደረገ መልኩ እጅግ ዘመናዊ በሆነ አካሄድ የውጭ ዲፕሎማሲዎችን በደንብ በማስረዳት ላይ ይገኛሉ።